አንድ ሰው አፑን ከፍቶ ወደ አፑ ሲገባ መጀመሪያ ላይ እንደዚህ ነው የሚታየው። መጀመሪያ ላይ ያለው ይሄ ነው ማለት ነው። ሆም ላይ ነው የሚሆነው። ሆም ማለት እዚህ ሰዎቹን እናያለን ማለት ነው። ላይቭ ላይ ያሉት ሰዎች እንደዚህ ግሎባል ነው። ግሎባል ላይ ከሆነ ሁሉም ሀገር ላይ ቫይራል ላይ የሆኑትን ከላይ ያሳያል ማለት ነው። ከዛ ቀጥሎ ያለ ደግሞ ከታች ማለት ነው ኤክስፕሎሪ ነው እዚህ ጋር ማለት ነው። ኤክስፕሎሪ የሚለው ላይ ስናደርገው ደግሞ እዚህ ጋር ማለት ነው ብዙ አማራጮችን ያመጣል። ከላይ ሪኮመንድድ የሚል አለ እና እሱ ደግሞ ቫይራል ላይ ሆኖ እኛ እነሱ ቤት እንድንሄድ አፑ የጋበዘን ነው ማለት ነው። እነዚህ ከላይ የሚሆኑት እነዚህ ማለት ነው። ከፈለግን ሀይ ብለን ከእነሱ ጋር ቻት ማድረግ እንችላለን ወይ ደግሞ እነሱ ጋር ላይቡን ነክተን መሄድ እንችላለን ማለት ነው። ከዛ ስታር ስኩዌር የሚል አለ እዚህ ጋር እና እሱ ደግሞ የሆነ ፖስቶች ነው ቪዲዮ ምናምን ሰው ሰርቶ ምናምን ሲለቅ እነሱን ቪዲዮ እንደዚህ እንደ ቲክታክ ምናምን አይነት ማለት ነው እሱን ማየት እንችላለን ማለት ነው። እሱን እየቀያየር ከላይ ደግሞ ተጨማሪ አለ ፖስት አለ ኤክስፕሎሪ ውስጥ ፖስትም አለ ማለት ነው። ፖስት ደግሞ ምንድነው? ሰዎቹ ፖስት ያደረጉት ነው። እኛም ፖስት ማድረግ እንችላለን። እኛ ፖስት ማድረግ ከፈለግን ፎቶም ቪዲዮም እንችላለን። እዚህ ጋር ፖስት የሚለውን ነክተን የራሳችንን የፈለግነው ቪዲዮ ሊሆን ይችላል ፎቶአችን ሊሆን ይችላል ሌላ ነገር ሊሆን ይችላል ፖስት ማድረግ እንችላለን ማለት ነው። ቀጥሎ ደግሞ ፎሎ ነው። እዚህ ጋር ፎሎ አለ። እሱን ነክተን ደግሞ ይኸው እዚህ ጋር እንደዚህ ስትገቡ እናንተ ፎሎ ያደረጋችሁ እነሱ ደግሞ ፎሎ እናንተን ያደረገ ሰው እንደዚህ ከላይ ልናገኝ እንችላለን ማለት ነው። ወይ ደግሞ የእነሱ ፖስት ምናምን እነሱን ፖስት ያደረጉት ካለ የእነሱ ፕሮፋይል ምናምን እዚህ ጋር ይመጣል ማለት ነው። እሺ ቀጥሎ ያለ እዚህ ጋር የቪዲዮ ምልክት ነው ከታች ያለ ማለት ነው። እሱ ደግሞ ምንድነው? ቅድም አሳይቼዋለሁ። ላይቭ ምናምን መግባት ስንፈልግ የራሳችንን ቤት መክፈት ከፈለግን ነው ማለት ነው። ቀጥሎ ያለ ቻት ነው። ቻት ሜሴጅ ነው። ኦፊሻል ሜሴጅ ሊሆን ይችላል ከፕላትፎርሙ የመጣ ማለት ነው። አሁን ለምሳሌ እኔ ጋር 27 አለ ኦፊሻል አለ የሰው ሜሴጅ አለ እና አንድ ላይ እዚህ ጋር እየቆጠረ ነው ማለት ነው። ቀጥሎ ያለ ሚ ነው። ሚ ደግሞ ምንድነው? ወደ ራሳችን ፕሮፋይል መግባት ስንፈልግ ሚ የሚለውን ነክተን እንገባለን ማለት ነው። ከዛ እዚህ ጋር ያሉት ምንድን ናቸው እነሱ? እዚህ ጋር $10 ነው ያው ስፒን የምናደርገው እዚህ ጋር ደግሞ የአይፎን ሽልማት እና ከዛ ሌላ ደግሞ ምንድነው? ይሄው ኒውስ ኦስት ምናምን እዛ ውስጥ ሳንገባ እዚህ ሆነን ማየት እንችላለን ማለት ነው። የአይፎኑ ደግሞ ዳይመንድ ገዝተን በዳይመንድ እሱን እድል ገዝተን መሞከር እንችላለን ማለት ነው። እዚህ ጋር ያሉት ቀጥለው ወደ ፕሮፋይላችን ገብተን ደግሞ እስቲ እዛ ውስጥ ያሉትን ላሳያችሁ። እዚህ ጋር እንገባለን ማለት ነው። እዚህ ጋር ከገባን እዚህ መጀመሪያ ዋይሌት የኛን ፖይንት እና ወይ ደግሞ የኛን አምስታይት ዳይመንድ የያዘ ነው ማለት ነው። ዳይመንዱ ወደ አምስታይት መቀየር ይችላል። አምስታይቱም ወደ ዳይመንድ እና ወደ ብር መቀየር ይችላል ማለት ነው። እዚህ ጋር ነው የሚሆነው ማለት ነው። ይኸው እዚህ ጋር እንደሚታዩት ዊዝድሮ የሚለውን ነክተን ወደ ብር መቀየር እንችላለን። ኤክስቼንጅ የሚለውን ነክተን ደግሞ ወደ ዳይመንድ መቀየር እንችላለን ማለት ነው። ከ70,000 ጀምሮ ነው። ቪአይፒ ላሏቸው ሰዎች ደግሞ ከ10,000 ጀምሮ ወደ ዳይመንድ መቀየር እንችላለን ማለት ነው። ዳይመንዱ ደግሞ እዚህ ጋር ያለውን ጋምበል ማድረግ እንችላለን መጫወት እንችላለን። መልሰን ለሰው ምናምን ጊፍት መስጠት እንችላለን። እና ይሄ ነው። እሺ ሌላ ከዛ ውስጥ ስንወጣ ደግሞ ወደ ላይ እዚህ ጋር ፍሬንድስ የኛ ፍሬንድ የሆኑ ናቸው። ፎሎ ደግሞ እኛ ፎሎ ያደረግነው ነው። ፋንስ ደግሞ እነሱ ፎሎ እኛን ፎሎ ያደረጉ ናቸው። እዚህ ጋር ደግሞ ላይክ እኛን ፖስት አድርገን ላይክ የተደረገ ነው ማለት ነው። እዚህ ጋር ሌቭል ደግሞ የኛ ሪች ሌቭል ነው። የኛ ሌቭል ስንት ላይ እንደደረሰ ኖርማሊ ለሰው ውጭ ላይ የሚታየው ሌቭል ነው ማለት ነው። ከዛ እዚህ ጋር ደግሞ አክቲቪቲስ ምንድነው? እሺ መጀመሪያ ቪአይፒ ልንገራችሁ። ቪአይፒ ምንድነው ጥቅሙ ምንድነው? ቪአይፒ አንደኛ ብዙ አይነት ቪአይፒ አለ ከ70,000 ጀምሮ ማለት ነው። የ70,000 ከገዛን 30 ወንበር ይሰጠናል። በየቀኑ ደግሞ 2,000 እናገኛለን። እናም ደግሞ ክራውን እና ሌላ ወንበሮች ተጨማሪ ወንበሮች ይሰጠናል ማለት ነው። ስለዚህ ቪአይፒ ጥቅም አለ። ለኛ ቫይራልም ለማውጣት
ይረዳናል ማለት ነው። ምክንያቱም ብዙ ሰው እኛ ቤት ውስጥ ስለሚቀመጥ ለዛ ጥቅም አለ ማለት ነው። ከዛ ቀጥሎ ደግሞ ሜዳሊያ ምንድነው ነው? ሜዳሊያ ፕላትፎርሙ እየሰጠን እኛ ሰውን ሲመዘገብ ምናምን ብቻ ይሰጣል ማለት ነው። ጊፍት ዋል ደግሞ ምንድነው? እኛ ያገኘነው ጊፍቶች እዚህ ጋር ይቀመጣሉ ማለት ነው። ሁሉም ተሰብስበው ጋምብልም ይሁን ጊፍት እዚህ ጋር በቁጥር ይቀመጣል ማለት ነው። ስንት ስንት እንዳገኘን። እሺ ከዛ ቀጥሎ ደግሞ ያለ ምንድነው? ኢቲኤም ባግ ነው። ይሄ ደግሞ ምንድነው? የሰው ቤት ስንገባ መኪና እየነዳን እንገባለን አንዳንዳችን ይሄ ደግሞ ኢንተር ኢፌክት ነው። እሱ ማለት ነው መኪና ከዛ ፍሬሙ ደግሞ ፕሮፋይላችን ላይ ክብ ሆኖ የሚታየው እንደዚህ አይነት ነገሮች ማለት ነው። እሱም እዚህ ውስጥ ይቀመጣል ማለት ነው ኤክስፓየርድ እስከሚያደርግ ድረስ። አክቲቪቲስ ደግሞ ፕላትፎርሙ ላይ ያሉት አማራጮች ነው። የምናገኝበት ገቢ የምናገኝበት አማራጮች ነው። ታስክ ደግሞ ታስክ ሴንተር ደግሞ በየቀኑ እዚህ ውስጥም ሌላ ተጨማሪ ዳይመንድ ይሰጠናል። የወር አለ ዴይሊ አለ የመንዝሊ አለ እና እሱ እንደዛ የምናገኝ ነው ማለት ነው። ሌላ ሞል ነው። ይሄ ደግሞ ምንድነው? ቅድም ያየነው ኢቲኤም ባግ ውስጥ ያሉት እዚህ ውስጥ ደግሞ መግዛት የምንችል ነው። ፍሬሞች እና ኢንተሪ ቤት ውስጥ ኢንተር ኢፌክት ወይ ደግሞ የሰው ቤት ስንገባ መኪናዎች ወይ ደግሞ ሌላ ነገሮች እዚህ ውስጥ ብዙ አሉና መርጣችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። በዳይመንድ ነው የምትገዙት ይሄንን። ኢንቪቴሽን ደግሞ ኢንቫይት ሰውን ኢንቫይት ማድረግ ከፈለግን ኢንቪቴሽን ላይ ገብተን ሼር ፍሬንድስ የሚል አድርገን ወይ በዋትስአፕ እና በፌስቡክ ቀጥታ ወይ ደግሞ ኮፒ አድርገን ለሰው መላክ እንችላለን ማለት ነው። ላይክ ደግሞ ምንድነው? ላይክ ሰውን ፎቶአችንን እና ቪዲዮ ለቀን ሰው ላይክ ካደረገልን እዚህ ውስጥ ይታያል ማለት ነው። ሌላ ደግሞ ስትሪመር ሴንተር ቅድም አይተናል። ማይ ኤጀንሲም ቅድም አይተናል። አፕላይ ቢዲ ደግሞ ለቢዲ አፕላይ ማድረግ ከፈለግን እዚህ ጋር ገብተን ዋትስአፕ ላይ እነሱን ኮንታክት አድርገን ለእነሱ እንጽፋለን ማለት ነው። ቢዲ ይሰጠን ብለን ማለት ነው። ሪፖርት ነው የምናደርገው። በዚህ ሪፖርት ነው የምናደርገው ማለት ነው። ይኸው በዚህ ቁጥር እንችላለን ማለት ነው። እሺ ቀጣይ ደግሞ ማናጀር ነው። እዚህ ውስጥ ስንነካ ቀጥታ ወደ ዋትስአፕ ይወስደናል። ከማናጀሩ ጋር ቀጥታ ማውራት እንችላለን ማለት ነው። እና ይሄ ነው እዚህ ላይ ያለ አፑ ላይ ያሉት አይከኖች እነዚህ ናቸው። ሌላ የሚከብድ ነገር የለም። ከላይ ሾው ደግሞ የለም አሁን ላይ ጌም ነው። ጌም መጫወት የምትፈልጉ ጌም ብዙ ጌሞች አሉና አፑ ላይ ጌሙን መጫወት ትችላላችሁ ቤቱም ሳትገቡ በውጭ መጫወት የምትፈልጉ ሰዎች ማለት ነው። እና ይሄ ነው ፓርቲ ሰው የሆነ ፕሮግራም ካለ እዚህ ላይ እንደ ማስታወቂያ ይቀመጣል ማለት ነው። እና እሱ ፓርቲ ይዘጋጃል ማለት ነው። እና ይሄ ነው የሚመስለው። እዚህ ውስጥ ደግሞ ዋንጫ ምልክቱ ደግሞ ራንኮች ነው። እዚህ ውስጥ ገብተን ራንክ ላይ ማን አለ የሚለውን በብዙ አይነት አለና እዚህ ጋር እሱን ራንክ እናያለን ማለት ነው። እና ይሄን ይመስላል ፕላትፎርሙ ላይ ያለ አይከኖች ይሄንን ይመስላሉ። አፑ ይሄን ይመስላል እና የዚህ ዌብሳይት ላይ ደግሞ እናንተን ኢንቫይት ያደረገ ሰው እዚህ ጋር ኮንታክቱ ሁሉ እዚህ ጋር ስላለ ስልክ ቁጥሩ ቴሌግራም ዩቲዩብ ቲክቶክ ፌስቡክ ኢንስታግራም እና በዚህ ኮንታክት ማድረግ ትችላላችሁ ማለት ነው። ይሄንን ዌብሳይት ደግሞ ማሰራት የሚፈልግ ሰው ደግሞ እዚህ ጋር ስላለው ከእነሱ ጋር ማውራት ትችላላችሁ ማለት ነው። በቴሌግራም እነሱን ቀጥታ ማግኘት ትችላላችሁ ማለት ነው። ይሄን ይመስላል